በቅርቡ የአሜሪካን መንግስት ወይም USCIS በጥገኝነት ጥያቄዎች ላይ እያወጣ ያለው አዳዲስ ነገሮች አሉ። ያንን አንድ ፕሮግራም ሰርቼበታለሁ ባለፈው። ግን ድንጋጌዎችና ህጎች ብቻ አይደለም እያወጣ ያለው እርምጃም እየወሰደ ነው። ከነዛ ከእርምጃዎች አንዱ ጥገኝነት ጥያቄዎች አሁን በቅርቡ እየታሰሩ ነው። ያንን በተመለከተ ማህበረሰቡ አውቆ ትንሽ ጥንቃቄ እንድታደርጉ አንዳንድ ነገር ለማለት ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። ባለፈው ጊዜ እንደተናገርኩት ነው እንግዲህ አዳዲስ ህጎች እየመጡ ነው ጥገኝነት ጥያቄዎች ላይ። ባለፈው እንደተናገርኩት ኢንተሪም ሮሉ አሳይለም ቢሮ ጉዳያችሁ ሳይታይ ቀጥታ ወደ ፍርድ ቤት ይሄዳል የሚል አንድ ነገር ሼር አድርጌ ነበር። አሁን ደግሞ እያየነው ያለው ነገር ምንድነው? ሰዎች መጠንቀቅ ያለባቸው በተለይ ኬዛቸው ፔንዲንግ አሳይለም ያሉ ወይም ደግሞ ኬዛቸው በአሳይለም ኦፊስ ያለ እስካሁን ድረስ እየቆዩ ኢንተርቪው እየጠበቁ ያሉ ሰዎች ትራቭል በሚያደርጉበት ጊዜ እየታሰሩ ነው። በእኛ ቢሮ እኛ ሪፕሬዘንት የምናደርጋቸው ጉዳያቸው ምንም እንከን የሌለው እንደማንኛውም ሰው ማለት ነው ጉዳያቸውን ኢንተርቪው እየጠበቁ ያሉ ሰዎች ኤርፖርት ላይ ከ3 ወይም 4 ሰዎች እየታሰሩብን ነው እና አሁን ዲቴንሽን ፋሲሊቲ ነው ያሉት። ያው እነሱን ለማስለቀቅ ወይም ደግሞ ኬዛቸውን በፍርድ ቤት ለመከታተል ላይታች እያለ ነው። ግን አትሊስት ማህበረሰቡ ሰምቶ መጠንቀቅ ያለበት ጉዳያችሁ በአሳይለም ኦፊስ የሆነ ፔንዲንግ አሳይለም ኬዝ ያላችሁ ሰዎች ትራቭል የማድረጉን ነገር ትንሽ ብትቀንሱት ጥሩ ነው። ኢንተርናሽናሊ ትራቭል መቼም ካላበደ በስተቀር አንድ ሰው የአሳይለም ኬዙ ፔንዲንግ ሆኖ ኢንተርናሽናሊ ትራቭል የሚያደርግ ያለ ሰው አይመስለኝም። ካለም ደግሞ ማቆም አለባችሁ ነው። ኢትስ ቬሪ ዴንጀረስ። ግን ያ ብቻ አይደለም። ኢቭን ዶሜስቲካሊ እንኳን ከስቴት ወይ ከካሊፎርኒያ ወደ ሜሪላንድ፣ ከዲሲ ወደ ኒውዮርክ፣ ከአትላንታ ወደ ኦሃዮ፣ ወደየትም አካባቢ እዚሁ አሜሪካን ሀገር ውስጥ እንኳን ዶሜስቲካሊ ወደ ኤርፖርት በምትሄዱበት ጊዜ there is a chance ልትታሰሩ የምትችሉበት እድል ሰፋ እያለ ነው። አሁን የአይስ እንቅስቃሴ በጣም ጠንከር እያለ ስለመጣ ማለት ነው። ስለዚህ ማህበረሰቡ እንዲያውቅ የሚያስፈልገው ምንድነው? አንሌስ እንደው በጣም የግድ ካልሆነ በስተቀር የጉዞ ፕላናችሁን ትንሽ መቀነስ ያስፈልጋል። ምክንያቱም ያ ካልሆነ ግን የምትዳፈሩ ከሆነ ግን ወደ ጠበቆቻችሁ ስልክ የምትደውሉት ከእስር ቤት ነው የሚሆነው ማለት ነው። ስለዚህ ዶንት ዱ ኢት ፕሊዝ፣ አደገኛ ነው። አንዴ ደግሞ ጉዳዩ USCIS የነበረ ኬዝ ያ ሰው ከታሰረ ኢሚዲየትሊ ቀጥታ ወደ ፍርድ ቤት ነው የሚመራው። ይሄ ከድሮም የነበረ ነው፣ በአዲሱ ህግ የመጣ ነገር ሳይሆን ከድሮም ጀምሮ አንድ ሰው ፔንዲንግ ኬዝ ያለው አሳይለም ኬዝ ያለው ኢንተርቪው ሳይደረግ ግን እስር ቤት የሚታሰር ከሆነ ጉዳዩን ቀጥታ ወደ ፍርድ ቤት ነው የሚሄዱት ማለት ነው። ስለዚህ አንድ ብቻ ነው እድል የሚኖራችሁ ማለት ነው። ስለዚህ በተቻለ መጠን የጉዞን ነገር ሚኒማይዝ ለማድረግ ሞክሩ። አደገኛ ነው። ትራቭል በምታደርጉበት የግድ ትራቭል ማድረግ አለብን ካላችሁ ደግሞ ትራቭል በምታደርጉበት ጊዜ አትሊስት ኬዛችሁ ፔንዲንግ እንደሆነ የሚያሳይ ማስረጃዎች፣ ደረሰኙን፣ የስራ ፈቃዳችሁን ያዙ። ስራ ፈቃድ መያዙ ብቻ ራሱን ከመታሰር አያድንም፣ ግን ቢሆንም አትሊስት ኬዛችሁ ፔንዲንግ እንደሆነ ልታሳዩ ይገባል። ሌላው ለማስጠንቀቅ የምፈልገው ደግሞ ምንም አይነት ነገር እንዳትፈርሙ። የመጀመሪያው ስራ ጠበቆቻችሁን ማነጋገር ነው። ይጠቅማል በሚል ያጋራኋችሁ መረጃ ነው። መረጃ ሁሉ ጊዜ ለስኬት ቁልፍ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው።